ባለሙያዎች መርቶች አሉ እና ከሰይቶናል ዋን ወጣችሁ ክቡር አቶ አሰፋ ደዴቦ የማዕከላዊ ኢትዮጵያ ሰላምና ጸጥታ ዋና አማካሪ፣ ክቡር አቶ መስፍን ሰርገማ የጉራጌ ዞን ቴክኒክና ሙያ መምሪያ ዋና ኃላፊ፣ ክቡር ኃይሉ አህመድን የወልቂጤ ፖሊቴክኒክ ዲን፣ ክቡር ተስፋዬ ሸዋ የግሬት ቪዥን ኮሌጅ ቦርድ ሰብሳቢ፣ ክብር ጤናዬ ወንጃ የግሬት ቪዥን ኮሌጅ ፕሬዝዳንት፣ ክቡር እጩ ዶክተር ታሪኩ ተክለጻድቅ የግሬት ቪዥን ኮሌጅ ኤክስኪዩቲቭ ምክትል ፕሬዝዳንት፣ ክቡራን የሁሉም ካምፓሶች ዲኖች፣ ክቡራን ተመራቂ ተማሪዎችና ቤተሰቦች፣ ክቡራን ጥሪ የተደረገላችሁ እንግዶች፣ ከሁሉም አስቀድሜ ጥሪያችንን አክብራችሁ በዚህ ምረቃ ፕሮግራም ላይ ስለተገኛችሁ ከልብ አመሰግናለሁ። ውድ ተመራቂዎች ከብዙ ውጣ ውረድና ድካም በኋላ ለዚህ ምረቃ ቀን ስለበቃችሁ እንኳን ደስ አላችሁ፣ እንኳን ደስ አለን። የተመራቂ ቤተሰቦቹ እናንተን ምሩቃን በገንዘብ በሞራል በሁሉ ነገር ደግፎ ከጎን ሆነው ያስተማራችሁ ቤተሰቦች እንኳን ደስ አላችሁ። በመቀጠል ግሬት ቪዥን በወልቂጤ፣ በሆሳዕና፣ በወላይታ፣ በቶሬ ያስተማራቸውን በዲግሪ ወንድ 372 ሴት 282 በጠቅላላ ድምር ዲግሪ 382 ዲፕሎማ 270 ተማሪዎቹ በዛሬ ዕለት እያስመረቀ ይገኛል። በመጨረሻም የ2017 የሰላምና የደስታ በተማራችሁበት ሙያ ሀገራችሁን